ይህ ቪዲዮ ምናልባትም አንድ ቀን ራስ ምታት ብትታመሙ ስለሚጠቅማችሁ ሴቭ አድርጉት። ህመሙ የሚሰማችሁ የጭንቅላታችሁ የፊተኛው ክፍል ወይም ግንባራችሁ አካባቢ ከሆነ በቂ እንቅልፍ ባለማግኘታችሁ ስለሚሆን ተኙበት። የጭንቅላታችሁ የላይኛው ክፍል ላይ ከሆነ ግን ምግብ መመገብና ውሃ ብዝታችሁ መጠጣት ይኖርባችኋል። ህመሙ የጭንቅላታችሁ የኋለኛው ክፍል ላይ ከሆነ መንስኤው ጭንቀት ሊሆን ስለሚችል ራሳችሁን ዘና ለማድረግና ጭንቀታችሁን ለማስወገድ ሞክሩ። ጭንቅላታችሁ ማለትም ዙሪያውን ልክ ሄድባንድ አጥብቃችሁ እንዳሰራችሁ አይነት ስሜት ከሆነ የሚሰማችሁ ብርሃን ካለበት አካባቢ ራቁ። ራሳችሁን ከስልክ፣ ከኮምፒውተር፣ ከቲቪ ማራቅ እንዲሁም ሙቅ ሻወር መውሰድና እረፍት ማድረግ ይጠበቅባችኋል። ሙሉ ፊታችሁን ልክ እንደዚህ ከፍተኛ የጫና ስሜት እየተሰማችሁ ከሆነ ምልክቱ የሳይነስ ሄዴክ ምልክት ነው። መፍትሄውም የሰውነት እንቅስቃሴ ማድረግና ስቲም ባዝ መግባት እንዲሁም አስፈላጊ ከሆነ የህመም ማስታገሻ መድኃኒት መውሰድ ነው። ህመሙ በአንደኛው አይናችሁ ዙሪያ ብቻ ከሆነ የሚሰማችሁ ክላስተር ሄዴክ የሚባለው ነው። ይህ አይነቱ የራስ ምታት በተደጋጋሚ የሚያጋጥማችሁ ከሆነ ግን ሐኪም ሊያያችሁ ግድ ይላል። አንደኛውን የጭንቅላታችሁ ክፍል ከፍሎ የሚያማችሁ ከሆነ ደግሞ ማይግሬን የሚባለው የራስ ምታት አይነት ነው። ይህ አይነቱ የራስ ምታት ጊዜያዊ እንጂ ዘለቄታዊ መፍትሄ እንደሌለው ይነገራል። ሆኖም ከአልኮል መጠጦች መራቅ፣ ጸጥታ የበዛበት አካባቢ ማዘውተር እንዲሁም ውሃ ብዝቶ መጠጣት እንደሚረዳ ጥናቶች ያመላክታሉ። ከአንገታችሁ ተነስቶ ወደ ጭንቅላታችሁ የሚሄድ የራስ ምታት አይነት ደግሞ ሰርቪኮጄኒክ ይባላል። ለዚህም መፍትሄው ደግሞ በፊዚዮቴራፒስት ወይም ደግሞ በካይሮፕራክተር ባለሙያ መታየት ነው። እስቲ እናንተን ደግሞ በብዛት የሚያጠቃችሁ የራስ ምታት አይነት የትኛው እንደሆነ ኮሜንት ቦክስ ላይ ያስቀምጡልኝ። እንደተለመደው ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። አመሰግናለሁ።